ሃይ እንዴት ናችሁ? ዛሬ ደግሞ ልነግራችሁ የፈለኩት አንድ ወደ ኢትዮጵያ ያደረኩት ትሪፕ እንዴት አድርጎ ህይወቴን በጥሩ መልኩ እንደቀየረልኝ ልነግራችሁ ነውና እዚህ አሜሪካ ከመጣሁ በኋላ አንድ 10 አመት ይሆነኛልና እዚህ 10 አመት ውስጥ በጣም ጎበዝ ሰራተኛ ነኝ ብዬ ማስበው ራሴንና እሰራለሁኝ አለማቋረጥ ሁሉ ጊዜ ጠንካራ ሆኖ በየቀኑ የራሳችን ህይወት ቻሌንጅ ማሸነፍ ጥንካሬ የሚመስለኝ ሰው ነኝና እዚህ የምትኖሩ ከሆነ በቃ ቢል አለብን ደግሞ ፐርሰናል ሰፖርታችን ትንሽ ነው ስለዚህ በቃ መስራት የመጀመሪያ አማራጫችን ነገር ነው የሚሆነውና ለዛ እንደ አጫጭር ቫኬሽኖች ወስዳለሁኝ 15 ቀን አንድ ወር ከዛ በኋላ ደግሞ ተመልሼ ወደ 9 to 5 ጆብ ነው የምመለሰው የነበረውና ግን ደስ ይለኝ ነበር በቃ ስራዬም ደስ ይለኛል ከዛ በኋላ ደግሞ በቃ ትናንሽ ቫኬሽኖች ናቸው በጣም ትንሽ ነች የሚሆነው ግን በቂ ነው ብዬ በቃ አክሰፕት አድርጌ ሆኖር ነበርና ከዛ በኋላ የሆነ ሰዓት ላይ ትንሽ ቻሌንጅ መጣብኝ በህይወቴና ቻሌንጁ ከባድ ሆኖ አይደለም ግን ፕሪፔርድ አልሆንኩኝና ከዛ ፍራስትሬት አደረኩኝ እዚህ ሆኜ ምን እንደማደርግም ግራ ገባኝ ስለዚህ የነበረኝ አማራጭ እንደነበረ ኦኬ እስኪ ቫኬሽን ልሰድና ብዬ ከቤተሰቦቼ ጋር ሆኜ ቫኬሽን ወደ ኢትዮጵያ ሄድን ከረጅም አመት በኋላ ነው ሄድኩት ወደ ኢትዮጵያና ሄድኩኝ ከዛ በኋላ እዛ ስደርስ በቃ ቤተሰቦቼና የሆኛ አገኘሁኝ በጣም ይገርመኝ ግን ህይወት እዚህና እዛ እንዴት አይነት ብዙ ልዩነት አለውና እዚህ ሩጫ ላይ ነን ያለነው ሁሉ ጊዜ በቃ ላይፍን ለማሸነፍ ያለን ምን ወስዳቸው ቫኬሽኖችን ማጫጭር ናቸው ብቻ ሁሉ ጊዜ ሩጫ ላይ ያለነውና ለራሳችን የምንሰጠው ጊዜ በጣም ትንሽ ነው እና ኢትዮጵያ ሲሄድ እሱን ሳገኝ ደስ አለኝ በቃ ቀኑ ረጅም ነው ጠዋት ተነስተን ቁርስ እስክንበላ ድረስ ረጅም ሰዓት ነው ብዙ ነገር ማድረግ እንችላለንና ትርፍ ሰዓት አለንና የዛን ጊዜ ያገኘው ከሰዎች ጋር ለማውራት ብዙ ጥያቄ ጠየቅኳቸው እዛ አካባቢ ያሉትን ሰዎችና አዳዲስ ሰዎች ተዋወቅኩኝ በጣም ደስ የሚል ጊዜ ነበርና እና እዚህ አሜሪካ ለሰርቫይቫል ነው የምንኖረውና በቃ እቺን ጊዜ አልፈን እያለ ነው በብዛት የምንኖረውና ኢትዮጵያ ግን ሳያቸው በጣም አብዛኛው እንትናቸው ረጋ ብሎ ነው የሚኖሩት እና ኢንጆይ ያደርጉ ነው ላይፍን የሚኖሩትና የኔም በቃ የነበረብኝ ቻሌንጅ ቀላል ሆነብኝና እዛ ሲሄድ በጣም ቀለለኝ እየለቀቀኝ ቀስ እያለ በጣም የነበረኝ ሐሳብ ችግሩ ጭንቀቱ ቀስ እያለ ለቀቀኝና በጣም ነው ኢንጆይ ያደረኩት ጊዜና መመለስ ነበረብኝ ከአንድ ወር በኋላ ፍላይቴን ካንስል አደረኩና ጊዜን እዛው አራዘምኩኝና እዛ ሆኜ በጣም ብዙ ነገር አስተዋልኩኝ በቃ እዚህ ሀገር ያላየኋቸውን የሰው አኗኗሮችን አየሁኝና ፐርፐዛችንን ማግኘት እንዳለብን በቃ የዛን ጊዜ ገባኝና የላይፍ ይሄ ያለኝ ፐርፐዝ ትክክል አልነበረም በቃ የዴይ ቱ ዴይ ላይፌ ትክክል አልነበረም በቃና ስለዚህ መቀየር አለብኝ ብዬ አሰብኩኝ ስለዚህ something እኔ ላበረከተው የምችለው ነገር ምንድነው ብዬ አሰብኩኝና በራሴ በተማርኩትና ባለኝ ኤክስፒሪየንስ ማበርከት ያለብኝ ነገር ምንድነው ብዬ አሰብኩኝ ከዛ በኋላ በቃ እዛ ሆኜ ደስ ብሎኝ ነበር ጊዜ ያሳለፍኩት ኢትዮጵያ ቲንክ 6 ወር አካባቢ የሚሆን ኢትዮጵያ ቁጭ አልኩኝና በጣም የሚገርም ፐርሰናሊቲ ተመለስኩኝና ይሄ እዚህ ሀገር ሆኜ የሚያስጨንቀኝ ሲምፕል ስታፍ ለካስ ምንም አልነበረምና እና እዛ እና በህይወቴ ትልቅ ቆንጆ ዲሲዥን የሰራሁት የዛን ጊዜ ነው ላለሁና በጣም ብዙ ነገርን ወደ ራሴ ተመልሼ ጊዜ ሰጠሁኝ ለራሴና ፐርፐዚን አወቅኩኝ ወደ ቤተክርስቲያን ተቀረብኩኝ ከዛ በኋላ እምነቴን አጠነከርኩኝ በህይወት ዙሪያ ላይ ያሉት አመለካከቴን ቀየርኩኝና ለማንም ሰው ሪከመንድ ማደርገው ምንድነው በቃ ለራሳችን ጊዜ ያስፈልገናል ከሰው አካባቢ ካለን ሩቲን ራቅ ብለን ሁሉ ጊዜ ራሳችንን የምናዳምጥበት ጊዜ ግድ ያስፈልገናልና በተለይ እዚህ አሜሪካ ውስጥ ስንኖር ህይወት ሁሉ ጊዜ ሩጫ ለሆነብን ሰዎች
እንደዚህ አይነት ጊዜ ማግኘት ምን ያህል ፕራይስለስ እንደሆነ አይቻለሁና የዛን ጊዜ የነበረኝ አስተሳሰብና አመለካከትን ቀይሬ አሁን በቃ የሆነ ፐርፐዝ አለኝ በህይወቴ የሆነ ፐርፐዝ አለኝ ብዬ ማሰብ ጀመርኩኝና ያ በህይወቴ የመጣው ቻሌንጅ በጣም በጥሩ መልኩ ነው የተቀየረውና እንዳመሰግን ሆንኩኝ። ፈተናው ተቀይሮ አይደለም ግን እኔ አስተሳሰቤ ጠነከረ እና ያንን ቻሌንጅ አካባቢ ያለውን ሰው ስቀይር ኢንቫይሮንመንቴን ስቀይር ሰዎቹን ስቀይር ያ ቻሌንጅ ለካስ ምንም ማለት አይደለምና አንዳንድ ጊዜ ያለንበት ቦታ ያሉን ሰዎች አጠገባችን ያሉ ሰዎች እነዛ ሁሉ ማተር ያደርጋሉ በህይወታችን በሚመጣው ለውጥ ላይና በተለይ እንደዚህ ቻሌንጅ ውስጥ ያለ ሰው ፐርፐዙን ማወቅ የሚፈልግ ሰው ካለው ሩጫ ትንሽዬ ራቅ ብሎ ራሳችንን የምናዳምጥበት ጊዜ ውስጥ እና ያ በህይወት የመጣ ቻሌንጅ ወደ ስጦታ ተቀየረ በቃና አመስጋኝ ደስተኛ አደረገኝ ወደ ራሴ እንድመለስ አደረገኝና በጣም ደስ የሚል ትሪፕ ነበር የነበረኝ ከዛም ከተመለስኩ በኋላ ያ ያስኩት የህይወት ስንቅ አልጎደለምና በየጊዜው ዛሬ ነው መጨመረው እና በጣም ከባድ ነገር ውስጥ እንኳን ብንገባ አንዳንድ ጊዜ ክሊር ማይንዳችን በዚህ ሁሉ ጫጫታ ውስጥ ሆኖ መፍትሄ ሊያመጣ አይችልም እና ከዚህ ሁሉ ጫጫታ ውስጥ ራቅ አድርገን ራሳችንን አስተሳሰባችንን እንቀይራለን እና ምናነበውን ነገር እንቀይራለን ምናየውን ነገር እንቀይራለን ምንሰማውን ነገር ስንቀይር ወደ ራሳችን ስንመለስ ያለንን ፖቴንሻል ማዳመጥ እንችላለን እና ፐርፐዛችን ሁላ ሊገባን ይችላል እና ያ በጣም ትልቅ ለኔ የሰጠኝ ጥቅም አለ ያ ትሪፕ ለኔ ትልቅ ጥቅም ሰጥቶኛል እና ልላችሁ የፈለኩት ምንድነው ሁሉ ጊዜ ሰርቫይቫል ሞድ አንኖርና አንዳንድ ጊዜ ዞር ብለን ስንመለስ ነገሮች ሊቀሉን ይችላሉና ለኔ ተጠቀመኝ ነው እናንተም እስኪ ከዚህ ሁሉ ጫጫታ ለትንሽ ጊዜ ራሳችሁን አግሉሉና የምታገኙት ጥቅም ካለ ራሳችሁን አዳምጡና ከዛ በኋላ ተቀይራችሁ ጊዜ ስጡትና በደንብ አዳምጣችሁ ራሳችሁ ላይ ሰርታችሁ አንዳንድ ጊዜ ከሰዎች ጋር መስማማት ሲያቀተን የምንሰራው ነገር ሰክሰስፉል ሳይሆን ሲቀርና ፌል ያደረገን ከሆነ እና መለስ ብለን ራሳችን ላይ ደግሞ እንስራ እስኪና ራቅ እንበልና ሄደን ጊዜ ሰጥተን ለራሳችንን አስተካክለን ያ ቻሌንጅ የሚያደርገንን ነገር መፍትሄ ካለው መፍትሄ ያለ በዘደም በሃይማኖትም በእምነታችንም ጥንክር ብለን አስተካክለን ምንም እስከ እኛም ባዘር እንዳያደርገን እስኪሆን ድረስ አድርገን ወደ ራሳችን መመለስ እንችላለንና አንዳንድ ጊዜ ደግሞ ምንድነው ያንን ቻሌንጅ ያደረገን ነገር እናቆምና ከዛ በኋላ ራቅ ብለን ራሳችንን ከዚህ ሁሉ ጫጫታ ራቅ አድርገን ራሳችንን አዳምጠን ራሳችን ላይ ሰርተን ደግሞ ብንመለስ ሞር ሰክሰስፉል ነውና ይሄ ራሴ ላይ ያየሁት ቼንጅ ነውና እናንተም ብትሞክሩት እርግጠኛ ነኝ ትልቅ ለውጥ ታመጡበታላችሁ ይስላሰብኩኝ ነውና እስኪ እንደዚህ አይነት ኤክስፒሪየንስ ያላችሁ ሰዎች ኮሜንት ላይ ጻፉልኝና እና ይሄንን ነው እምላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉን ሼር አድርጉ ኮሜንት አድርጉ የምታስቡትን ነገር ከሀበሻ ሊስት ነኝ ቤቲ አብረን እናድጋለን ባይ